ለጡረተኞች ያልተጠበቀ መግለጫ በኢድ አል-ፍጥር ይፋ ሆኗል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል-ፍጥር በዓል በሰላም አደረሳችሁ በማለት መልካም ምኞቱን አቀረበ። አስተዳደሩ የጡረታ ባለመብቶችን ተጠቃሚ ለማድረግ አቋራጭና ያልተጠበቁ እድሎችን ይዞ እንደመጣም አሳውቋል። ስለሆነም ሌሎች ጡረተኞችን ተጠቃሚ ያደርጋሉ ያላቸውን አማራጮችም ይፋ አድርጓል። በተጨማሪም ለነዚህ የሀገር ባለውለታዎች ይህ በቂ እንዳልሆነ ገልጸው እንኳን በጡረታ በዋና ደሞዝ ኑሮን መምራት ምን ያህል ከባድ እንደሆነ ሙሉ ማብራሪያ ሰጥተዋል። ሙሉ ማብራሪያውን በዝርዝር ይዘን ቀርበናል። መሰል መረጃዎች ሲወጡ በፍጥነት እንዲደርሷችሁ ሰብስክራይብ ማድረግ አይርሱ። ማብራሪያውን እንደሚከተለው እናቀርባለን። አስተዳደሩ በሚኒስትሮች ምክር ቤት ደንብ ቁጥር 522/2015 መሰረት የተሰጠውን ስልጣን በመጠቀም የጡረታ ባለመብቶችን ተጠቃሚነት ለማሻሻልና በሀገራዊ ኢኮኖሚ ልማት ውስጥ የሚጫወቱትን ሚና ለማጠናከር በትጋት እየሰራ መሆኑን ገልጿል። ስለሆነም በአዲስ አበባና በተለያዩ ከተሞች ለሱቅ፣ ለካፌና ለተለያዩ አገልግሎቶች የሚውሉ ህንፃዎች ተገንብተው ተጠናቀዋል። እነዚህን ህንፃዎች በማከራየት የጡረታ ባለመብቶችን ተጠቃሚነት ከፍ ለማድረግ በትጋት እየሰራ ነው ተብሏል። ስለሆነም በአዲስ አበባና በተለያዩ ከተሞች ለሱቅ፣ ለካፌና ለተለያዩ አገልግሎቶች የሚውሉ ህንፃዎች ተገንብተው ተጠናቀዋል። እነዚህን ህንፃዎች በማከራየት የጡረታ ባለመብቶችን ተጠቃሚነት ከፍ ለማድረግ በትጋት እየሰራን ነው ብለዋል። እንኳን በጡረታ በዋና ደሞዝ ኑሮን መምራት አስቸጋሪ በሆነበት በዚህ ዘመን የጡረተኞች ጉዳይ አንገብጋቢ ጉዳይ ነው። ስለሆነም ከሌሎች የመንግስት አካላት ጋር በመሆን በቅርቡ መፍትሄ ያገኛልም ብለዋል። ይህ በእንዲህ እንዳለ የጡረተኞችን የተለያዩ ችግሮች ለመፍታት አሁንም በንቃት እየሰራን ነው ሲሉም ተናግረዋል። እንዲሁም በአዲስ አበባና በሌሎች ከተሞች የሚካሄዱ ስራዎች ተጠቃሚዎችን ለማገልገልና ለሀገር ኢኮኖሚ እድገት አስተዋጽኦ ለማድረግ በተስፋፋ መልኩ እየተከናወኑ እንዳሉ ተገልጿል።